hospitality supervisor is responsible for managing the staff, managing the team. በእነሱ ስር ያሉትን ሰራተኞች ስታፎች መቆጣጠር። ስለዚህ ስታፍ ማኔጅመንት ወይም ቲም ማኔጅመንት አንዱ ስራ ነው ማለት ነው። ግን ቲም ማኔጅመንት በምንለው ስር ምንድን ነው ሊሰራ የሚችለው የሚለውን ስንመለከት የመጀመሪያው ለምሳሌ ሃይሪንግ ኤንድ ትሬኒንግ አንድ ተግባር with related to staff or team management። ሰራተኛ ምን መደረግ አለበት? መጀመሪያ መቀጠር አለበት። እንግዲህ ሱፐርቫይዘሩ ከታችኛው ሰራተኞችና ከስራው ጋር የሚገናኝ ስለሆነ ለስራው ምን አይነት የሰው ኃይል እንደሚያስፈልግ፣ ምን አይነት ሙያ ያለው ሰራተኛ እንደሚያስፈልግ፣ ስንት ሰራተኛ እንደሚያስፈልግ ያውቃል፣ የጎደለበትን ያውቃል። ስለዚህ ምን ያደርጋል? የሃይሪንግ ፕሮፖዛል ፕላን ያወጣና የቅጥር እቅድ ያወጣና ለኤችአር ይሰጣል ማለት ነው። ከሂውማን ሪሶርስ ዲፓርትመንት ጋር ሆኖ ሰራተኛ ይቀጥራል ማለት ይመለምላል፣ ይቀጥራል። ቀደም ዘራይት ስታፊንግ ያለው ማለት ነው። ስታፊንግ ስራ ይሰራል። ስለዚህ አንድ ፋንክሽን ለምሳሌ እዚህ ጋር መጣ። ስታፊንግ አብሮ ምን መኖር አለበት? ትሬኒንግ አለ። ትሬኒንግ የስታፊንግ አንዱ ስራ። አዲስ ሰራተኛ ተቀጥሮ ካልሰለጠነ ዝም ብለን በቀጥታ ወደ ስራ ካሰማራ ነው ስራው ሊበላሽብን ይችላል። ስለዚህ ምን ጊዜም የአንድ ሱፐርቫይዘር ስራ አዲስ ሰራተኛ ሲቀጠር በቅጥሩ ሂደት ውስጥ ይሳተፋል፣ ሰራተኛውን ይመለምላል። ለእኔ ስራ በስሬ ለማሰራው ስራ ትክክለኛው ባለሙያ ይሄ ነው ብሎ ይቀጥራል፣ ዘንድ ስልጠና ይሰጣል። ስለ ቤቱ ህግና ደንብ፣ ስለ ቤቱ አሰራር ፖሊሲ፣ ስለ ቤቱ ስታንዳርድ ያሳውቃል፣ ስልጠና ይሰጣል ማለት ነው። እንግዲህ ስልጠና የሚሰጥበትን አይነት ሁኔታ ምናምን የተለያየ ነው። እሱን በሌላ ቪዲዮ የምንመለከት ይሆናል ማለት ነው። ስለዚህ አንዱ በስታፍ ማኔጅመንት ስር አንደኛውና እኛው ተግባር ይሄ ነው።